በያስተሰርያል አልበም ላይ ከምናገኛቸው ሙዚቃዎች አንዱ ያስተሰርያል የሚለው ሙዚቃ ነው። ያስተሰርያል በወጣበት ጊዜ ላይ የፖለቲካ አለመረጋጋት ነበረና ቴዲ አፍሮ እንደ ጥበብ ሰው እንደመሆኑ መጠን በጥበብ ያስተሰርያልን ገልጾታል። በሰዓቱ የነበሩትን የፖለቲካ አውዶች፣ በሰዓቱ የነበሩትን የፖለቲካ የአገዛዝ ስርዓቶችን በመንቀፍ በያስተሰርያል ሙዚቃው ላይ ጠቅሷቸዋል። በሰዓቱም በጣም አነጋጋሪ ከተባሉ ሙዚቃዎች ውስጥ አንዱ ያስተሰርያል ነበረ። በቀጣይ አላምናለና ብሎ የፍቅረኛውን ልቡ ያለማመኑን ነገር ለባብሳ ተውባ ዘነጣ ስትሄድ ልቡ የመጠራጠር ስሜት ያለማመን ነገር መታየቱን ከልቡ ጋር እየተናበበ የሚነግረን ሌላኛው ሙዚቃ ነው። ሌላ ሙዚቃው ሼማንደፈር ነው። ሼማንደፈር ሙዚቃው የፍቅርን ኃያልነት የምናይበት አሪፍ ሙዚቃው ሲሆን አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ብሎ ፍቅር ኃያል መሆኑንና ምንም ሊያግደን የሚችል ነገር የለንም እያለ የሚተርክበት ጥሩ የሆነ ሙዚቃው ነው። በቀጣይ የምናየው ኬሪሁን ነው። ኬሪሁን ከእሱ ጋር መሆን ላልፈለገች ሴት አስገድጄሽ ከኔ ጋር ልትሆኚ አትችይም፣ ፍቅር አብሮን ስለሚኖር አብረን እንሆናለን እንጂ አስገድጄሽ ከኔ ጋር መሆን አትችይም፣ ካልመሰለሽ ኬር ይሁንልሽ ብሎ እያሰናበታት መልካም እድልን ተመኝቶ እኔም ደግሞ ለራሴ ከራሴ ጋር የምትሆን አፍቃሪ አገኛለሁ ብሎ እየተናገረ የሚነግረን አሪፍ ሙዚቃ ነው። ቀጣይ በልስጠኝ ብሎ ፈጣሪውን የሚጠይቅበት አሪፍ የሆነ ሙዚቃው ነው። አምላኩን ከኔ ጋር ልትሄድ የምትችል ሴት ከኔ ጋር አብራ የምትሆን ዘላለም አብራ የምትቆይ ሴት በልስጠኝ እያለ ፈጣሪን እየጠየቀ ነው። በቀጣይ የምናየው ላምባዲና ነው። ላምባዲና ማየት የተሳነው አንድ አፍቃሪ በፍቅረኛው ማየት እንደቻለ አልታያሉኝ ነገሮች አንቺን ግን ሳገኝ ቀለውልኛል ማየት ችያለሁ ብሎ ስለ ፍቅር ብርሃንነት የሚሰብክ ሌላኛው ሙዚቃው ነው። ቀጣዩ እቴጌ ነው። እቴጌ ደግሞ አንዴ በፍቅር ውስጥ ገብቻለሁ እና ያፈቀርኳት ሴት ላይክ እንደ እቴጌ ነች እና ስለዚህ እሷ የምትለኝ ነው የምሰማው፣ ወዴት ልሂድ፣ ምን ላርግ፣ ልታዘዝ፣ ምን ላርግላት እንደማለት ነገር ነው እና ከፍቅር አንጻር ታዛዥ መሆኑን የሚያሳይበት ሌላኛው ሙዚቃው ነው። ቀጣዩ ለምን ይሆን ነው። ለምን ይሆን ደግሞ ጥያቄ ነው። ምን ሆና ነው? ምን ተፈጥሮ ነው? እንደዚህ ስታኮር ስትቀየም አይቻት አላውቅም እና ለምን ይሆን ብሎ ነው እየጠየቀ ያለው እና ይሄ ሁሉም ነገር ከተፈጠረ በኋላ ኩርፊያው ያብቅና እንነጋገር፣ ተይና አልቅሰው የያዘይቱን ማገር እያለ እየጠየቀ እሷም ያለው እና በጥያቄ መልክም ነው። ከዛም በኋላ ደግሞ እንታረቅ የሚል ጭብጥ ያለው ሙዚቃው ነው። ንገረኝ ካልሽማ የሚለው ደግሞ በጣም ቢወዳትም ግን በሷ መቀየሙ በሷ ማዘኑ ነው የሚነግረው። ግን እሷን ደግሞ ማጣቱን ደግሞ ይፈረዋል እና ሁለት ልብ ላይ ሆኖ የሚናገረው ሙዚቃው ነው። ሰሚ ከሌለህ ደግሞ የሚለው የምታመነዝረው ሚስቱ አለች። እሱን አስቀምጣ እሷ ከሌላ ሰዎች ጋር የምትወጣውን ሚስቱን በአማርኛ አነጋገሮች ገልጾ የሚጠቅስበት አሪፍ የሆነ ሙዚቃው ነው። ባልደራሱ ደግሞ ከወንድሙ ጋር በተያያዘ ወንድሙን አጋጣሚ ፈረስ ልንለማመድ ሄደን በአጋጣሚ አጣሁትኝ እያለ ነው እና ለእናቴስ ምን ብዬ ልንገራትኝ፣ እንደዛ ፈረስ ልንለማመድ ደህና የነበረው ወንድሜ ፈረስ በምንጋልብበት ሰዓት ልጓሙ አልጠበቅም እና በዛ ሰዓት አጣሁትኝ፣ አሁን ለእናቴስ ምን ብዬ ልንገራት ብሎ እየተረከ የሚናገረው አሪፍ ሙዚቃው ነው። አብራችሁን ስለቆያችሁ እናመሰግናለን። የዳኒ ኢንተርቴንመንት የዩቲዩብ ቻናል ሳብስክራይብ እያደረጋችሁ አብሮነታችንን እናጠናክር እንላለን። ለዛሬ በዚሁ ጨርሰናል። ቴንኪዩ